አይሻልም? አንዳንዴ አረ በጣም ደስ ብሎኛል። አይቶ እንዳላየ ሰምቶ እንዳልሰማ መሆን ግድ ነው። ፖለቲካ አይደለም እንዴ? በትላንት ዛሬ መኖር አስፈላጊ አይደለምና ዛሬን እንኑር መፈክር ነው። እንኑር ጸደይ ነው። ብቻ ደስ ይላል። በጣም ደስ ብሎኛል። አይ ቲንክ ፋሚሊዎቹም ደስ እንደሚላቸው። አይ እኔ ደግሞ በአሁን ሰዓት ዘፈነች እኮ ዛሬ ዘፈነች። እስክስታ እስኪ የማን ልስፈንልሽ ነው? ራፕ አሁን ወደ ጨዋታ እንትን አትበል። ሀዘን ውስጥ ነው ዛሬ። ምን አባቱ ሀዘን? በቃ እንዴ ሀዘንማ በቃ ህይወት ይቀጥላል። ለምን ጥሎኝ ሄደ? አይሆንም። ለኔ ይገባል። ለኔ ነው ላንቺ ሳቅ ነው ጨዋታ ነው የሚገባው። አሁን ዛሬ በቃ በጣም እንደዚህ ነው መሆን ያለበት። የምር አዋ እንዴ አይሻልም ስልክ በጣም ትለኛለህ። እኔ እኮ የእውነት ቁም ነገር ሳወራ በቀል እያረክብኝ ማውራት አልቻልንም እኮ ወገን። ያው እንግዲህ አንተና ፉጋ ያለው ነገር እንዴት ነው ማለት አላወራችሁ? አይ ለሱ ልታወሪኝ ዛሬ እንደዚህ እንዳታወሪኝ ለምናምን እኔ ልበል በተራ ተቀይረ ኧረ አይደለም። ያ ለቤተሰብ ለማሳወቅ ያለው እኔ እንኳን በኋላ መጠየቅ እችል ነበር፣ ግን የተፈጠረው ነገር ተፈጥሯል። ትንሽ በሰዓቱ በጣም ስሜታዊ አድርጎኝ ነበር ምናምን የምር ትቢሆነስ። ከዛ በኋላ ጋር መደወልም ምንም ማለት አያስፈልግም። ምክንያቱም በዛ ደረጃ ሪስፔክት ሰጥቼው ምናምን በዛ ደረጃ ያለውን ነገር ፊክስ ለማድረግ ምናምን ሞከር እንዳየሽው ነው እንዳያችሁት ነው ቤተሰቦች። ከዚህ በኋላ እንትን ማለቱ ልክ አይደለም። ከዚህ በኋላ በቃ መቀጠል ነው ወደፊት፣ ወደ ኋላ የለም። አይመስልሽ? አይ አሪፍ ነው። እና ዛሬ እንግዲህ እስከማውቀው ድረስ ምንም ጥፋት አላጠፋህም። አይ እኔ መሰክርልሃለሁ እሱን የእውነት በጥፋት ቢኖር ሜቢ እኔ ጋር ሊሆን ይችላል። እሱም ከዚህ በፊት በነበሩት ነገር ነው እንጂ ጥፋት የለብህም። ግን ያው የሰው አረዳዱ ነው እንግዲህ ባለፈው እንዳልኩክ ማለት ነው። የሰው አረዳዱ ደግሞ እሱ እንደሚፈልገው ስለሚረዳ ከማስረዳት በላይ ምንም ልታደርገው አትችልም። ታውቃለህ፣ እየመታታ አስረዳው መቼስ የሆነ ነገር እያደረገ። ስለዚህ አንተ መናገር የምችለውን አድርጋል። አንተ የምችለው መናገር ብቻ ነበር፣ ተናገርክ። እሱ ሊረዳክ ፍቃደኛ አይደለም። ግን እኔ ምን እንደማስብ ታውቃለህ? የሆነ ሰዓት ሁሉን ነገር ረጋ ብሎ ሲያስበው እያደረገ ያለው ነገር ስህተት እንደሆነ ታውቃለህ። አሁን እሱ ምንም ስህተት እንደሌለበት በቃ ትክክል እንደሆነ ነው የሚያስበው። ግን ከጊዜያቶች በኋላ ወይ የሆነ እንዲያስብ የሚያደርገው ነገር ይመጣል። አይመጣም ማለት አይቻልም፣ ይመጣል። እና ያንን ነገሮች ሲያስብ አንድ በአንድ ህይወቱ ላይ የተደረጉትን የመጡትን ነገሮች ሲያስብ እሱ ስህተት እንደሰራ ያውቃል። ምን ልልክ ፈልጌ ነው? አሁን አንተ ጋር ያለውንም ነገር ይረዳል። ሁሉም ሰው ህይወት ላይ ያለውን ነገር ይረዳል፣ እሱን የሚነካ ነገር ማለት ነው። ግን አሁን እሱ ትክክል እንደሆነ ነው የሚያውቀው። ምክንያቱም ያጀቡት ሰዎች ከጎኑ ሆይ አለን የሚሉ ሰዎች እስኪጠፉ ነው። ያን ዞር እስካላሉ ድረስ ይሄንን ነገር አይረዱትም። ምክንያቱም በዛ ነገር ታልሟል። በቃ እነሱ የሚወዱት ከማንም በላይ የሚያስቡለት ግን ካንተ ጋር ይሻለው ነበር ከማንም በላይ። ምክንያቱም ክፉ ደጉ ያሳለፋችሁ ጓደኛዎች ስለሆናችሁ። አዎ ያው እኔ ማድረግ እስካለብኝ አንቺም አክቹሊ በቃ ማድረግ ያለብን ድረስ ሄደናል አድርገናል ምናምን። ሰው ከዚህ በኋላ ምንም አይነት ኢነርጂ የለኝም። እውነቱን ሲረዳው ይመጣል። ግን በልህ ያሉን ውሳኔዎችን እንደወስን አድርጎኛል ምናምንና አላቅም ነገ ምን እንደሚሆን ምንም ማለውሽሽ ነገር ማለት ነው። ይሄ ደባብቅ የሆነ የሚሄደው ነገር የለም። ነገ ምን እንደሚሆን አላቅም። ዛሬ ላይ ግን በቃ እንዳያችሁት ነው ቤተሰቦች፣ እናንተም እንዳያችሁት ነው የተፈጠረው ነው ያለው ነገር። ከዛ ምንም አዲስ ነገር የለም በእኔና በሱ በኩል። አሁን እሺ ቁም አሬት መጫወቻ አረጋች ያምር ቁም ወይ ጉድ አይደለም። እሺ ባድ አራችሁ እሺ ስቴፑን አልፌያለሁ። መጀመሪያ መጣ
እሺ ይሄ ቪዲዮ በማን ዩቲዩብ ነው የሚለቀቀው? እንዴ ይሄ ቪዲዮ በማን ዩቲዩብ ይለቀቅ? ባንቺ ነው አይደል? ባንቺ ነው። ባንተስ? ባንተ ዩቲዩብ ለምን አይለቀቅም? ዘፈን አድርገን አቀናብረን አይ ኖርማል እንደዚህ የቪዲዮ ኖርማል ላይፍ ምናምን ልቀርጽበት ለምን ለመፈት እሺ እኔማ የለኝም ብለህ እንድታወራ ነበራ እሺ አዎ ኦኬ ምን የለኝም እንዴ የታወቀ ነገር ነው እኮ እሱም ማለት ነበረብህ አሁን አንጀቴን ከበላው አንጀትን አላይ አንጀቴን በላው እኮ የዛሬ ቪዲዮ የማወዛገብ እሺ ችግር የለም ማስረዳለ እነሱ አልተወዛገቡም አንተ ነው የተወጫበርከው መወጫበር ታውቃለህ እሺ አስረዳኝ ወደ ፖይንት እንምጣ ይሄ አዲስ ቤት ነው አዲስ ቤት ስለ አዲስ የዩቲዩብ ቻናል አዲስ ቡሪካ ቲዩብ ሚል ቻናል ነው ቡሪክ ቲዩብ መግቢያ ነው የሚሰራው ቡሪክ ቲዩብ ያው ዩቲዩብ ከፍተሽ ነው ደበረ ለብቻዬ ስለገባኩ አይ እኔ ሰርፕራይዝ ለማድረግ ነው ፈራሁት እኮ ለምን እኔማ ቀደስ ይልሃል ብዬ ነው እሱማ ግን አልጠበቅኩም ለምን ሲለኝ እኮ ሊመታኝ አይደለም ስለዚህ በቃ ከኔ ጋር ዩቲዩብ እየሰራን ስለሆነ ጀስት እኔም ጋር እየመጣ ስለሆነ አንተም ዩቲዩብ ከፍተህ እኔን እያገዝከኝ እንዳለኸው አንድ ላይ ዩቲዩብ ከፍተን በእኔ ባንተ ምናምን ያለ እንድንሰራ ስለፈለኩ ነው ምንድነው ታቅም ይዘህ ኦኬ ካልፈለከው ችግር የለም አይ አይደለም እሺ አሁን ምንም አትንጎራደድ እኔ እየፈራሁክ ነው በቃ አልፈልገውም እንኳን እሺ እፈልገዋለሁ እንኳን እሺ ግን አልፈልገውም እንድትለኝ አልፈልግም ምን አላሰብኩትም ነው ታውቂያለሽ ፍላጎቱም እንደዚህ አሁን ዴዲኬትድ ሆኜ ምናምን ላልመጣ ስለምችል ምናምን ጭራሽ ያሰብኩት ነገር አይደለም ትመጣለህ ወደ ትመጣለህ ያሰብኩ ነው ትልቅ ኃላፊነት ነው ምክንያቱም ዩቲዩብ ስትከፍቺ ቤተሰቦችሽ ነው የምትሰጪኝ ምናምንና ቤተሰቦችሽ ደግሞ የሆነ ነገር በየጊዜው ይጠብቃሉ ከኔ ምናምን እሱን ነገር ኃላፊነት እችለዋለሁ ወይ ምናምን እሱን የምችለው ስለማይመስለኝ እኮ እኔ እሱን ስላመንኩብክ ነው የከፈኩት በቃ ሳላማክረህ ምንም ትንሳልን ለኔ ሆንሽልኝ እንዴት ረሳለው እስከ ለተሞቴ አስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ ትልቅ ስጦታ ግን በጣም ትልቅ ኃላፊነትም ነው አብረሽ የሰጠሽ እንደዚህ አላስብኩም ፍላጎቱም ስላልነበረኝ ማለት የመጣው ሰፖርት ላድርግሽ እችላለሁ እና መታየት ችግር የለውም አንቺ ጋር ብመጣም ምናምን እንደዛም ነው የመጣሁትና የራሴ ዩቲዩብ ኖሮ እንደዚህ ዩቲዩብ ላይ መጥቼ እየሰራው ምናምን ጭራሽ አስቤው አላውቅም እንግዲህ የሷም ኃላፊነት ነው የራስሽም ኃላፊነት ነው ይሄ ያጨማልቃል አንተ ነህ መጎትጎት ያለብህ በቃ አሁን እኮ ይሄ ዩቲዩብ ቻናል ስትቀበል በቃ ቤተሰቦች አፍርቼ አሁን ደግሞ በዚህ በቃ በትንሹ 20,000 ሰብስክራይብ ቤተሰብ በጌታ በእግዚአብሔር በማርያም እንዳታሳፍሩኝ እንዲኮራ ብዬ ማወራው እንዳንተን የመሰለ ቤተሰቦች ምኮራባችሁ ቤተሰቦች ስላሉ ደግሞ ያደርጉታል ሰው ምን እላለሁ በቃ አመሰግናለሁ ትልቅ ኃላፊነት ነው እንግዲህ እሱን አላቅም ምክንያቱም እንዳልኩት ነው ዩቲዩብ ብቻ አይደለም ከፍታ እየሰጠችኝ ያለችው ቤተሰብ ነው ብዙ ሺህ ፎሎወር አላት ብዙ ሰብስክራይበሮች አሏት እነዛንም ቤተሰብ ነው አደራ እያለችኝ ያለችው አላቅም እንዴት አድርጌ እናንተ ጋር እንደምደርስ ቱ ቢሆንስ ግን በቃ አመሰግናለሁ ምን ልበላ ማውራት ጠፋ አንቺ ይበላ ማውራት ጠፋብኝ ፍቅሬ በጣም ይሄ ትልቅ ነገር ነው የምር በጣም ትልቅ ነገር ነው በጣም አስተዋይነት ነው ጭራሽ አልጠበቅኳትም ሰርፕራይዝ ነው ያደረገችኝ የምር
አልቀሽ እንታባብለኝ የጠራሁት ነው አይመስልም? በቃ ሁሌ አልቃሻ ነው የምታረገኝ። ዛሬ አረ ከዚህ በኋላ ማልቀስ የለም። ምንም ማልቀስ ነው። ሰው ያመሰግናል። ሰው ምንም ማለት አልቻለም። ምንም አልልም። ምን እላለሁ? ክበሪ። አመት የከረመሰይ ያው እንግዲህ ደስ ስላለ እዚህ ቤቶች እንደምናችሁ። ያው እዚህ ቤቶች አትበል። እኔ አንድ ሰብስክራይብ ነው ያለ እዚህ ቤት አንተ እውነት ቤተሰብ በእናታችሁ በቃ እንደዚህ አንጀታችሁን በልቼ 20 ሰብስክራይብ ቢያንስ አንድ 20 ሰብስክራይብ ወይበሉኝ ቤተሰብ። የኔ ውድ ቤተሰቦች እንግዲህ ያው ቡሪክ ቃል ገብቶልናል በዚህ ቻናል አሪፍ ሰርቶ አሪፍ ኢንተርቴይን ነገር አለ ያስገባችሁ። እኔ ቃል ቆይ እንስማው መጀመሪያ። በቃ ዝም በል አሁን ቃል እየተገቡ አይቋረጡትም ንግግር። እሺ እና ያው ልጅ ቡሪክ ቃል ምንም ነገር በእጅ ምናምን ተሰይተኛል ሰርቶ አሪፍ አዝናኝ ቪዲዮዎችን የተለያዩ ነገሮችን ጭኖ እንደሚያስደስተን ተስፋ እናደርጋለን። እንግዲህ ተስፋችን ጥለንብሃል፣ እንደ ተስፋችንን አምነን እንደጣልንብህ አንተ የምታኮራ እኛን የሚያኮራ ስራ፣ የሚያዝናና ስራ፣ የሚያስተምር ስራ ትለቃለህ ብለን እናስባለን። ልጅ ቡሪክ አቀሳስረ ይለት የሚያዝናና እና ይሄን ቻናል ስለተቀበልከኝ የምር ግን እግዚአብሔርን በጣም ደስ ብሎኛል። አረ በጣም ቴንኪው በጣም በቃ ማለት ቴንኪው ትልቅ ነገር ነው to be honest። እናንተም ደግሞ ሰፖርት አድርጉ ይስጠይቃል። እና ውድ ቤተሰቦቻችን ባሪ ቪዲዮ እስክንመለስ ድረስ በዚህ ቻናል እስክንመጣ ድረስ እንግዲህ 20 ሰብስክራይብ ፕሊዝ ቤተሰብ እና ቪዲዮውን አሪፍ አድርጉት፣ ሼር ላይክ። ይሄን ቪዲዮ ደግሞ ጀምሮ ላይክ አድርጉት፣ ያው ቫይራል እንዲወጣ ቪዲዮ ሼር አድርጉት። እንግዲህ ስለነበረን ጊዜ በጣም እናመሰግናለን። በሌላ ባሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን ቤተሰቦቼ።